ማይክሮሶፍት ኤክሴል ላይ ወሳኝ ከሆኑት ነገሮች መካከል አንደኛው ባንክ ሎን ማኔጅመንትን መስራት ነው። ስለዚህ ተቀጥራችሁ በመስራት ሊሆን ይችላል ወይም ለራሳችሁም ቢሆን ይሄን አሰራር በደንብ ማወቅ አለባችሁ። ለምሳሌ አንድ ሰው ለቤት ሊሆን ይችላል፣ ለራሱም፣ ለመኪና፣ ለተለያየ ነገር ብድር ይወስዳል። ከዛ ወለድ ይኖረዋል፣ የሚመልስበት አመት ይቀመጣል። ከዛ በኋላ በቀላሉ በየወሩ ምን ያህል ይከፍላል የሚለውን ማወቅ አለባችሁ። አጠቃላይ ክፍያውስ ምን ያህል ነው፣ እንደዚሁም ደግሞ ወለዱ ስንት መጣበት የሚለውንም መስራት መቻል አለባችሁ። እንደዚሁም ይሄን ቴምፕሌት አንዴ ካዘጋጃችሁ በኋላ ደግሞ እዚህ ጋር ደስ ያላችሁን ሰው እየመዘገባችሁ ቁጥሩን ስትሞሉለት አውቶማቲካሊ ካልኩሌት እያደረገላችሁ ይሄዳል። ስለዚህ አንዴ ብቻ ነው መስራት የሚጠበቅባችሁ። ስለዚህ ከዜሮ ጀምሬ እንዴት መስራት እንደምችሉ ይሄንን አሳያችኋለሁ። ከመጀመራችን በፊት ግን ለቻናሉ አዲስ ነው ሰብስክራይብ፣ ለዚህ ቪዲዮ ላይክ ማድረግ ጀምሩ። ቻናሉ ትደግፋላችሁ፣ አዲስ ቪዲዮ ስለቅ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ የመጀመሪያ ስራችን የሚሆነው ማይክሮሶፍት ኤክሴልን መክፈት ይሆናል። እንደምታዩት እዚህ ጋር ምንም ያልተሰራበት ከፍቻለሁ። እዚህ ላይ ነው የምንሰራው። እንዲታየን የተወሰነ ከፍ እናደርገውና ከላይ አካባቢ አሁን መመዝገብ ያሉብን ነገሮች መጀመሪያ እንመዘግባለን። ለምሳሌ እንደ ሄደር እንዲሆነን ባንክ ሎን ማኔጅመንት አልኩት። እዚህ ጋር ደግሞ ሄደሮቹን እናስገባለን። ዋና ዋና ሄደሮችን መጀመሪያ ሴሪያል ነምበር እናስገባለን ወይም ቁጥር። ከዛ ደግሞ የደንበኛ ስም እንጽፋለን ማለት ነው ወይም የተበዳሪውን። ስለዚህ ክላይንት ኔም እዚህ ጋር እናስገባለን። በመቀጠል ደግሞ ሎን ታይፕ እናስገባለን ማለት ነው ወይም ደግሞ የብድር አይነት እናስገባለን። እንዲታያችሁ እንደዚህ ይህንን ሰፋ ሰፋ እናድርገው። አሁን የብድር አይነት የተለያየ ስለሚሆን ማለት ነው። ለምሳሌ ቀጥታ መኪና ሊሆን ይችላል ወይም መኪና ለመግዛት፣ ቤት ለመግዛት ሊሆን ይችላል። ቀጥታ ደግሞ አንድ ሰው ለአስቸኳይ ነገር የተበደረ ሊሆን ይችላል። እነሱን እየዘረዘርኩ አሳያችኋለሁ። ቀጣይ ደግሞ የሚመጣው ሎን አማውንት ወይም ምን ያህል ተበደረ የሚለው መታወቅ አለበት ማለት ነው። ሙሉ ሎን አማውንት ብላችሁ መጻፍ ይቻላል። ባጭሩ ሎን ኤኤምኤቲ ብየዋለሁ። ወለዱም መታወቅ አለበት ማለት ነው። ስለዚህ ሬት እናስገባለን። እዚህ ጋር ሬት ኦፍ ኢንተረስት ይህን ጠጋ ማድረግ እንችላለን። እዚህ ጋር ደግሞ ዱሬሽን ወይም ለምን ያህል ጊዜ ነው የተበደሩት የሚለው እዚህ ጋር መቀመጥ አለበት ማለት ነው። ከዛ ደግሞ ኢኤምአይ ብላችሁ ታስቀምጣላችሁ ማለት ነው። ይሄ ደግሞ ወራዊ ክፍያ ወይም በየወሩ የሚከፈለው ማለት ነው። ወይም ደግሞ ኢኩዊትድ መንዝሊ ኢንስቶልመንት ማለት ነው። እዚህ ጋር ደግሞ ቶታል አማውንት ይኖረናል። ትንሽ ልቀንሰው እና ይሄንን እዚህ ጋር ደግሞ መጨረሻ ላይ ወለዱን ካልኩሌት እናደርጋለን። ይሄ ነው ማለት ነው። ነገር ግን ከመሃል ነው የጀመርኩት። ይሄን ላጥፋውና እንደዚህ ብናደርገው አሁን ጥሩ ይታያል። ሄደሩን ይሄንን ወደ መሃል ነገር እናስገባው። እንደዚህ እንምረጠውና እስከዚህ እስከ መሃል ድረስ። ከዛ በኋላ ሆም ጋር ትመጣላችሁ። መርጅ ኢን ሴንተር መሃል ላይ ቦልድ ማድረግ ይቻላል። ጎላ ብሎ እንዲታይ ከፈለጋችሁ ሳይዙን ለመጨመር እዚህ ጋር ቁጥሮች አሉ። እንደዚህ መጨመር ወይም እዚህ ጋር መታችሁ ኤ ፕላስ ብሎ ወይም የኤ ሆኖ ወደ ላይ ምልክት ያለበትን እንደዚህ ጨመር ማድረግ እንችላለን። ባክግራውንድ ላይ የተለያየ ከለር ልታደርጉበት ትችላላችሁ። ለምሳሌ እናደረኩት ይሄንንም ቦልድ እናደርገው። ሄደሩ ቦታ እንደዚህ ያልበቃው ነገር ሊኖር ስለሚችል ጣፏ ላይ እዚህ ጋር ነክታችሁ መሃል ላይ ክሊክ ስታደርጉ እንደዚህ ሁሉም ቦታቸውን ይይዛሉ፣ ተስተካክለው ይቀመጣሉ። ከዛ ደግሞ በቦርደር እናደርገዋለን። ለምሳሌ እዚህ አካባቢ ድረስ ላድርገው። እየጨመራችሁ መሄድ ይቻላል ማለት ነው። ስለዚህ ከመረጥነው በኋላ ሆም እዚህ ጋር ቦርደር ኦል ቦርደር ብለን እንደዚህ ቦርደር እናስገባለን። ከዛ በኋላ መመዝገብ ነው የሚሆነው። ሴሪያል ነምበር እዚህ ጋር እናስገባለን። 1 2 እያለ ሊሆን ይችላል። ቁጥሮች ናቸው እነዚህ 2 ወይም መጎተት ትችላላችሁ። ጫፏን ይዛችሁ እንደዚህ እዚህ ጋር ከዛ የደንበኞቹን ስም ትመዘግባላችሁ ማለት ነው። አበበ ከበደ ያላችሁ ስማቸውን መጻፍ ብቻ ነው። እዚህ ጋር ደግሞ እንዳልኳችሁ ሎን ታይፕ የተበደሩትን ይሄንን ጊዜያችሁን ለመቆጠብ ላስገባ። ተዘጋጅቶ የተቀመጠ ስለነበረ ኮፒ ላድርገው። አሁንም ቦታ እንዲበቃን እንደዚህ በዚህ መልክ ተቀምጧል እንደምታዩት። አሁን እዚህ ጋር ግን ሬት ኦፍ ኢንተረስቱ ይሄንን በፐርሰንት እናስቀምጠው። እዚህ ጋር መታችሁ ፐርሰንት ማድረግ ይቻላል። ትክክለኛው ቁጥር እንዲመጣ እዚህ ጋር እንጨምረውና ዴሲማል ፖይንቱን ወለዱ እንደምታዩት 18.5 እያለ ይቀጥላል። ይሄ የተለያየ ቁጥር ሊሆን ይችላል እንደየእቃው አይነት። ለምሳሌ አበበ የተበደረው እዚህ ጋር ፐርሰናል ሎን የተበደረው ለአስቸኳይ ጊዜ ነገሮች ሊሆን ይችላል። ቅድም እንዳልኳችሁ የተበደረው ደግሞ 500,000 ነው። ወለዱ 18,000 ነው። ሊከፍል ደግሞ የታሰበው ወይም ደግሞ የተስማማው በ2 ዓመት ውስጥ ሊጨርስ ነው ማለት ነው። የመኪና ብድር ደግሞ ሲሆን እዚህ ጋር ተመልከቱት። ወለድ እዚህ ጋር አለው፣ የሚከፈልበትም አለ። ለምሳሌ ደግሞ እዚህ ጋር ቤት ለመግዛት ብድር ተወስዷል። ቁጥሩን ይዩት። እዚህ ጋር ኢንተረስት ሬቱ እዚህ ጋር አለ። አሁን የቤት የመሳሰሉ ሲሆኑ መመለሻ ጊዜያቸው ረዘም ይላል ማለት ነው። ስለዚህ ሁሉም የየራሳቸው ሁኔታዎች አላቸው። እነዚህም መመልከት ትችላላችሁ ሌላም ቦታ። ቁጥሩ ግን ይሄ በደንብ እንዲታየን ኮማ ብናረግበት በደንብ ይለያል። እዚህ ጋር 0 ኮማ እንደዚህ ዜሮቹ እንደዚህ ባጠፋቸውን 50,000
2 ሚሊዮን፣ 5 ሚሊዮን እንደዚህ እያለ ይቀጥላል ማለት ነው። ከዛ በኋላ ወደዚህ እንምጣ። ለምሳሌ አበበ ይህን ያህል ብር ተበድሯል። ወለዱ ይሄ ነው። የሚከፍለው በ2 ዓመት ውስጥ ነው። ስለዚህ በየወሩ ምን ያህል መክፈል አለበት የሚለውን ካልኩሌት እናደርጋለን ማለት ነው። ስለዚህ ምንድነው የምናደርገው? እንዲታያችሁ ትንሽ ከፍ ላድርግላችሁና እኩል ይሆናል ትላላችሁ። መጀመሪያ ፒኤምቲ ወይም ፔመንት ማለት ነው። እዚህ ጋር ተመልከቱት። ፒኤምቲ ካልኩሌት ዘ ፔመንት ኦፍ ኤ ሎን ቤዝድ ኦን ኮንስታንት ፔመንት ኤንድ ኮንስታንት ኢንተረስት ሬት ይላል። ስለዚህ ይሄንን ክሊክ ታደርጉበታላችሁ ማለት ነው። ከዛ እዚህ ጋር ያለውን መከተል ነው። ሬቱን ይጠይቃችኋል ወይም ወለዱ ስንት ነው እያለን ነው። ወለዱ 18.5 ነው። እዚህ ላይ ክሊክ እናደርጋለን። ይሄ ግን አመታዊ ወለድ ወይም በአመት የሚወልደው በየወሩ ምን ያህል ይወልዳል የሚለውን ማወቅ አለብን ማለት ነው። ስለዚህ ሲካፈል ለ12 በወር ሊከፍል ስለሆነ ማለት ነው። ስለዚህ ወለዱ ሲካፈል ለ12 ኮማ ኤንፒአር ይላል ወይም ደግሞ ነምበር ኦፍ ፔሪድ ነው። ይሄ ደግሞ የሚጠይቃችሁ ስለዚህ አመቱን ነው የሚጠይቃችሁ። የሚከፍለው በስንት አመት ነው? በ2 አመት ነው። ይሄም ግን አመት ነው፣ 2 አመት ነው። ወደ ወር ለመቀየር በ12 ስናባዛው ወር ይሆናል ማለት ነው። ስለዚህ ሲባዛ በ12 በወር ምን ያህል ይከፍላል የሚለውን ልናገኝ ነው። አሁን የቀረን የተበደረውን መምረጥ ነው። ስለዚህ ኮማ እናደርግና እዚህ ጋር እንደምትመለከቱት ፒቪ ወይም ፕሬዘንት ቫልዩ አሁን ላይ የተበደረው ስንት ነው እያለን ነው። አሁን የተበደረው 500 ሺህ ብር ነው እንደምታዩት። እዚህ ላይ ክሊክ እናደርጋለን። ከዛ በኋላ ቅንፋችን እንዘጋለን። ስለዚህ ምን አደረግን ማለት ነው? እዚህ ጋር ፒኤምቲ ብለን ጻፍን፣ ሬቱን ለ12 አካፈልን፣ ኮማ አደረግንና ከዛ እዚህ ጋር ደግሞ አመቱን በ12 አባዛ ነው፣ ወር ሆነ፣ የተበደረውን አስገባን። ኢንተር ስንል ተመልከቱት እንደዚህ ካልኩሌት አድርጎ አስቀመጠልን። ቀይ ያደረገው ይሄ ኔጌቲቭ ስለሆነ ነው። ለምሳሌ እዚህ ጋር ላሳያችሁ። እንደዚህ እናርገውና ከፊት ለፊቱ ማይነስ ብታስገቡ ማይነስ ኦፍ ማይነስ ፕላስ ይሆናል ማለት ነው። ይሄ የሚከፍለው ነው። ስለዚህ ኔጌቲቭ የሚመጣ ከሆነ ወይም የኔጌቲቭ ምልክት ወይም በቀይ ካረገባችሁ ከፊት ለፊቷ እቺን የኔጌቲቭ ምልክት ማድረግ ትችላላችሁ። ስለዚህ በየወሩ አሁን የሚከፍለው እዚህ ጋር እንደምታዩት ይሄን ያህል ነው ማለት ነው። እኛ ግን ዶላር አይደለም በብር ነው እየሰራን ያለ ነው። ስለዚህ ይሄንን ከረንሲውን ወደ ብር እንቀይረው ወይም ደግሞ ኖርማል ነምበር እናድርገው። ነምበር ሆኖ እንደዚህ ሙሉ ቁጥር ይሁን። እንዳልኳችሁ ዶላር ከሆነ ዶላር፣ ኢቲቢ ወይም የኢትዮጵያ ብር ከሆነ ኢቲቢ ልትሉ ትችላላችሁ። ለምሳሌ ከላይም ልናስገባው እንችላለን ኢቲቢ ብለን ማለት ነው። ስለዚህ በየወሩ 25000 ይከፍላል ማለት ነው እንደምታዩት። ከዛ የሌሎቹን እንዲሰራ እዚህ ጋር መተን ጫፏን ይዘን እንደዚህ እንጎትታለን። ስለዚህ የሌሎቹን ተሰራ። ኮማ ካስፈለገን አሁንም እዚህ ጋር ኮማ እናድርግና ይሄንን ሙሉ ቁጥር እንደዚህ እናድርገው። ስለዚህ 25000፣ 49000፣ 83000 እያለ ይቀጥላል። ይሄ ወራዊ ክፍያቸው ነው። ከዛ ግን ቶታል አማውንት ደግሞ ምን ያህል ይከፍላሉ የሚለውን እንስራው። ስለዚህ ይሄ በወር ነው። አጠቃላይ ግን ምን ያህል ይከፍላሉ ማለት ነው እኩል ይሆናል በየወሩ ይሄን ያህል እየከፈለ ነው። ከዛ በኋላ ሲባዛ በአጠቃላይ በ2 አመት ውስጥ 2 አመት ክሊክ እናርግና 2 አመቱ ግን ምንድነው በየወሩ ስለሚከፍል 2 አመቱ ወደ ወር መቀየር አለበት። ስለዚህ ሲባዛ በ12 ወር ሆነ ማለት ነው። በወር የሚከፍለው አጠቃላይ ለ2 አመት ወይም ደግሞ 2 አመቱን ወደ ወር ቀይረ ነው ስንት ይከፍላል? እንደምታዩት ይሄን ያህል ነው የሚከፍለው ማለት ነው። ወደ 600,000 ሄዷል። ወለድም ስለተጨመረበት ማለት ነው። ሌሎቹ እንዲሰራ እዚህ ጋር ይዘን ወረድ እናደርጋለን። ሃሽታግ ምልክት ካረገ እንደዚህ ቦታ ሳይበቃው ሲቀር ነው። እዚህ ጋር 2 ክሊክ ብታረጉ እንደዚህ ያመጣላችኋል። ከነጥብ በኋላ ያሉትን ለጊዜው ስለማልፈልጋቸው ነው ያጠጋጋው እንዲቀመጥልኝ። ስለዚህ በወር ይሄን ያህል አጠቃላይ ደግሞ ይሄን ያህል ከፍለው ነው የሚጨርሰው ማለት ነው። ሌሎቹም እንደዛው በተመሳሳይ። ኢንተረስቱ ደግሞ ምንድነው የሚሆነው ማለት ነው? አጠቃላይ ይሄን መሀሉን ግን እናጥፋው። ኢንተረስት ወለዱ ስንት ሆነ ማለት ነው? አሁን የከፈለው ይሄን ያህል ነው። ነገር ግን ተበድሮ የነበረው ደግሞ እዚህ ጋር ያለው ነው። ስለዚህ ማቀናነስ ነው የሚሆነው ማለት ነው። ምንድነው የምናደርገው? እኩል ይሆናል የከፈለው ወይም የከፈሉት ቶታል አማውንት ላይ ክሊክ ሲቀነስ ተበድረው የነበሩት እዚህ ጋር ነበር፣ ይሄ ነው። ኢንተር ወደ 100,000 አካባቢ እንደምታዩት ወለድ ከፍሏል ማለት ነው። የሌሎቹንም እንዲሰራ እዚህ ጋር ጫፏን ይዘን እንደዚህ እንቀጥላለን። ቦታ ካልበቃቸውም እንደዚህ በዚህ መልኩ ነው። አሁን ቀነስ ስናርገውና ሌሎች ተበዳሪዎችን ቢመጡ ደግሞ ምን ማድረግ ይቻላል ማለት ነው? ይሄ እዚህ ጋር ይሄንን ሁሉንም ወርታችን እናወርደዋለን ማለት ነው። ምንም ቁጥር ስለሌለበት ኤረር ነው አሁን እያሳየን ያለ። ይሄንንም እናወርደው። ከዛ አሁን አዲስ ተመዝጋቢ ይምጣ። ለምሳሌ እኔ ልበደር እዚህ ጋር አድናቆት አልኩት። ለምሳሌ ፐርሰናል ሎን ይሁን ታብ እየነካችሁ ወደ ጎን መሄድ ይቻላል። 100,000 ልበደር 100,000
እዚህ ጋር ለምሳሌ ወለዱ 18.5% ይሁን። እዚህ ጋር ደግሞ የተበደርኩት ለ2 ዓመት ይሁን። ተመልከቱት ሙሉን ካልኩሌት አድርጎ አመጣልኝ። ሌሎቹንም እንደዚህ እናንተ እየመዘገባችሁ በሄዳችሁ ቁጥር እዚህ ጋር እየሰራላችሁ ይሄዳል። አሁን ግን ስለማልፈልገው ልመልሰው ወደኋላ። ስለዚህ በዚህ መንገድ በጣም በቀላሉ ባንክ ሎን ማኔጅመንትን መስራት ትችላላችሁ ማለት ነው። ማንኛውም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁም ላይክ ማድረግ እንዳትረሱ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።